በጣም ብዙ ወጣቶች የሰውነታቸውን መገርጀፍ የሰውነታቸውን ለአቅመ አዳምና ለአቅመ ሔዋን መድረስ ተመልክተው በቃ አሁን ደርሻለሁ ይላሉ። በጣም ብዙ ወላጆች በጣም ብዙ ልጆቻቸውን የወለዱ እናት አባት ማለት ነው ልጆቻቸው አንድ ሰው ይዘው ይመጡና አባዬ ማዬ ሚስቴ ናት ባሌ ነው ላገባው ነው ሲል በጣም ይደነግጣል። ምክንያቱም ጋብቻና ሰርግ ለወላጆች በጣም እንደዚህ አስደንግጦ አረ ምንድነው የምታወራው ብሎ የሚያስፈራቸው ሰርግ ሆነ ጋብቻ ሰው እድሜው የሆነ ደረጃ ላይ ስለደረሰ የሚሆን ነገር ስላልሆነ ብስለት ይጠይቃል ማለት ነው። ስጋዊ ብቻ ሳይሆን መንፈሳዊ ብስለት ይጠይቃል። ሰው ሲያገባ ሰውነቱ መድረሱን ብቻ አይደለም ማየት መቻል ያለበት። ሰው ለጋብቻ ሲሄድ በመንፈሳዊ ህይወት የራሱ ዝግጁ ነኝ ብሎ መጠየቅ አለበት። ምክንያቱም እንዲመራና ለመኖርም ጭምር መርጦ የሚገባበት ይሄ ቅዱስ የሆነው ጋብቻ ብቻ አይደለም ቤተክርስቲያንም ጭምር። ሰው እንኳን ይቀርና ለዚህ እንኳን እኮ የሆነ ቤት ሲሰራ እኮ መስራት ይችላል ወይ ብሎ ብዙ ራሱን ይጠይቃል። ሲሚንቶ፣ ብረት ወዘተ ተርፈ ማሟላት ይችላል ብሎ ይጠይቃል። ይሄን ሳያሟላ ቤት መስራት ይችላል ማለት ምናልባት ቤቱ ጭንቅላቱ ላይ ካልሆነ መሬት ላይ ሊያወርደው አይችልም። ሰው በመንፈሳዊ ህይወቱ ሊመሰረተው ስላሰበው ስለ ጋብቻ ህይወት ራሱን በደንብ አድርጎ መመርመር አለበት። ቋሚ የሆነ ጸሎት ህይወት አለኝ ወይ? ጾም ህይወት አለኝ ወይ? የስግደት ህይወት አለኝ ወይ? የምጽዋት ህይወት አለኝ ወይ? የንስሐ የቅዱስ ቁርባን ህይወት አለኝ ወይ ብሎ መጠየቅ መቻል አለበት። ምክንያቱ ለምን መሰላችሁ? አንዳንድ ሰዎች ይህንን ሳያጣሩ ሰውነታቸውና እድሜያቸው ደረሰ ብለው ይገቡና ሊደርሱበት የሚችሉበትን የመንፈሳዊ ህይወት ደረጃ ሳይደርሱበት ሲቀሩ ትዳሩን ምክንያት ያደርጋሉ። ባላገባ እኮ ኖሮ የበደረስኩኝ ጋብቻው አይደለም ወደ ኋላ ያደረገ መንፈሳዊ የሆነው ብቃቱን ወይንም ደግሞ መንፈሳዊ ሊደርስበት የሚገባውን የህይወቱን መስመር አስተካክሎ ወደዛ ስላልገባ